በባለፈው ቪዲዮአችን ስለ ብጉርና ከብጉር በኋላ ስለሚመጡ ስለ ዳርክ ስፖቶች እና ደግሞ ስለ ዋይትኒንግ ክሬሞች ጉዳታቸውን በደንብና በዝርዝር አይተናል። ዛሬ ደግሞ ስለ ብላክ ሄድስ ወይም ደግሞ በአማርኛ አፍንጫ ላይ የሚወጡ ጥቁር ነጠብጣቦች ስለነሱ እናወራለን በትንሹ እና እንዴት ማጥፋት እንደምንችል ምን ማድረግ እንደሌለብን እና ደግሞ ፕሮዳክቶችንም ሪኮመንድ አደርጋችኋለሁ። ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ ደግሞ በሌላና በጠቃሚ ቪዲዮ ተመልሻለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ እና ቻናሉን ላይክ በማድረግ ይጀምሩ። ቤተሰብ ያልሆናችሁም የሰብስክራይብ በተኗን የተጫናችሁ ቤተሰብ ሁኑ። ቪዲዮዬ ቶሎ ወደ እናንተ እንዲደርስ ይሆናል ማለት ነው። ቪዲዮ ይጠቅመዋል ለምትሉ ሰው ደግሞ ሼር አድርጉለት ማለት ነው። ሌትስ ስታርት። ዛሬ የምናወራው እንግዲህ ስለ ብላክ ሄድስ ነው። በአማርኛ አፍንጫ ላይ የሚወጡ ጥቁር ነጠብጣቦች ይባላል ማለት ነው። እናም ይሄ የብጉር አይነት ነው። ይህም ደግሞ የሚከሰተው የቆዳችን ፀጉር ወይም ቆዳችን ውስጥ ባሉ ቀዳዳዎች ያሉት ፀጉሮች በቅባትና በሞቱ የቆዳ ህዋሳት ሲደፈኑ ነው ይሄ ብላክ ሄድስ የሚፈጠረው ማለት ነው። ወይም ጥቁር አፍንጫ ላይ ያሉ ነገሮች የሚፈጠሩት በዚህ ምክንያት ነው። ብዙ ሰዎች ግን እነዚህ የሚጠቁሩት ያው በቆሻሻ ምክንያት ነው ብለው ያስባሉ። ግን ይሄ ትክክል አይደለም። ይሄ የሚፈጠረው የቆዳ ቀዳዳዎች ክፍት ሆነው ከአየር ጋር ስለሚገናኙ ነው እና በውስጣቸው የታሸጉት ዘይቶችና የቆዳ ህዋሳት ከኦክሲጅን ጋር ሲገናኙ ኦክሲዴሽን የሚባል ኬሚካል ፕሮሰስ ውስጥ ያልፋሉ። ከዛ ይሄ ቀለማቸውን ወደ ጥቁር እንዲቀየር ያደርጋል ማለት ነው። እነዚህ አፍንጫ ላይ የሚወጡ ጥቁር ነጠብጣቦች ዋና ዋና መንስኤዎች አሏቸው ማለት ነው። የመጀመሪያው እንግዲህ ከፍተኛ የሆነ የዘይት ምርት ነው። ወይም ደግሞ ኦይል ስኪን ታይፕ ያለን ሰዎች ላይ ይሄ ብላክ ሄድስ ይፈጠራል ማለት ነው። ማለት የቆዳ እጢዎች ከፍተኛ መጠን ያለው ዘይት ሲያመርቱ ማለት ነው። ሁለተኛ መንስኤ ደግሞ የሞቱ የቆዳ ህዋሳት መከማቸት ነው። የሞቱ የቆዳ ህዋሳት በአግባቡ ሳይወገዱ ሲቀሩ ቀዳዳዎች ሁሉም ይደፈናሉ ማለት ነው። ሶስተኛ መንስኤ ደግሞ የሆርሞን ለውጥ ነው። በጉርምስና ጊዜ ወይም ደግሞ በሴቶች ደግሞ በወር አበባ ጊዜ እና በእርግዝና ወቅት ያው የሆርሞን ለውጥ ስለሚፈጠር የዛኔ እነዚህ ብላክ ሄዶች ሊወጡብን ይችላሉ ማለት ነው። አራተኛውና የመጨረሻው ከባድ የቆዳ መዋቢያዎችን ስንጠቀም ነው። ለምሳሌ ወፍራም ክሬሞችን የምንጠቀም ከሆነ፣ ሞይስቸራይዘራችንም እንደዚሁ በጣም ወፍራም ከሆነ፣ ለኦይሊ ስኪን የማይመከር ከሆነ እነዚህን ሄቪ ሞይስቸራይዘሮች ስንጠቀም እንደዚህ ብላክ ሄዶች ሊወጡብን ይችላሉ ማለት ነው። ጄኔራሊ በእነዚህ በአራት ምክንያቶች እነዚህ አፍንጫ ላይ የሚወጡ ጥቁር ነጠብጣቦች ሊወጡብን ይችላሉ ማለት ነው። ይሄ የብጉር አይነት ነው። ነን ኢንፍላማቶሪ አክኒ ታይፕ ይባላል። እንደዚህ እብጠት ምናምን የማያመጣ የብጉር አይነት ነው እና ያው ቀለል ያለ ነው። እነዚህን ደግሞ ብዙም ዳሜጅ አያደርስም እና ፊታችን ላይ ያው ትንሽ ሊያስጠላ ይችላል። እንደሌላው የብጉር ታይፕ በጣም የሚያስጠላ አይደለም። ስለዚህ እነዚህን አንዳንድ ፕሮዳክቶችን በመጠቀም ልንቀንሰው ወይም ልናጠፋው እንችላለን ማለት ነው። እነዚህን ብላክ ሄዶችን ወይም አፍንጫ ላይ የሚወጡ ጥቁር ነጠብጣቦችን ትሪት ለማድረግ የመጀመሪያው ፕሮዳክት ሳሊሲሊክ አሲድ ይባላል። ሳሊሲሊክ አሲድ ቅባቶችን እያሟሟ ያወጣል እና ትልልቅ ፖሮችን ደግሞ ያጸዳል ማለት ነው። ይህን ሳሊሲሊክ አሲድ ከሌሎቹ በይበልጥ ቦታ የሚሰጠው ይሄ ሳሊሲሊክ አሲድ ፕሮዳክት ነው እና እኔ ሪከመንድ ማደርጋችሁ ሴራቪ ስሙዚንግ ክሊንሰር የሚለውን እሱን መታጠቢያ ነው። ሁለተኛ ደግሞ ዲፍሪን ይባላል። ባለፈው በአክኔ ትሪትመንት ላይ ይሄንን ነግሬያችኋለሁኝ። የሬቲኖል አይነት ነው። የቆዳ ሴልን እድሳት በማፋጠን እና ቀዳዳዎች እንዳይደፈኑ ይከላከልልናል። ልክ እንደዛው ታይፕስ ኦፍ አክኒ ስለሆነ ይሄንን ሬቲኖል ዲፍሪን ሬቲኖል መጠቀም ትችላላችሁ ማለት ነው። ግን ሁሉንም በአንድ ጊዜ መጠቀም
ጥሩ አይደለም እና አይደለም ሲጀመር ሁሉንም በአንድ ጊዜ አይደለም ተጠቀሙት። ወይ ሳሊሲሊክ አሲዱን ወይ ደግሞ ይሄንን ሬቲኖይዱን ወይም ደግሞ ሶስተኛ የምነግራችሁ ደግሞ ግላይኮሊክ አሲዱ አለ እና ሁሉንም ባንዴ አትጠቀሙም። የፈለጋችሁትን መርጣችሁ ከሶስቱ አንዱን ተጠቅማችሁ ይሄንን ብላክ ሄድ ማጥፋት ወይም መቀነስ ትችላላችሁ። ግን ሶስቱንም ባንድ ላይ የምትጠቀሙት ከሆነ ያው ሲጀመር አይሰጥም፣ እንደዛ አይመከርም። ሲጀመር እንደዛ የለም። ሶስተኛው ደግሞ ኦርዲናሪ ግላይኮሊክ አሲድ ቶኒን ሶሉሽን ይባላል። ይሄ ብራንድ ኔሙ ነው፣ ግን በእንትኑ ግላይኮሊክ አሲድ ነው የምንለው። ይሄ ደግሞ የሞቱ ቆዳ ህዋሳቶችን ስኪን ሴሎችን ከላይኛው የቆዳችን ክፍል ያጸዳል ማለት ነው። ከላይኛውን ይሄ የሚያጸዳው። ሳሊሲሊክ አሲድ ግን ዲፕ ነው የሚያጸዳው። ሁሉንም ፖሮች ዲፕ ገብቶ በደንብ ያጸዳልናል ማለት ነው። ከሶስቱ አንዱን መርጣችሁ ወይ ሳሊሲሊክ አሲድ ወይም ደግሞ ዴፍሪን ጄል ወይም ደግሞ ግላይኮሊክ አሲድን ከሶስቱ አንዱን መርጣችሁ መጠቀም ትችላላችሁ ማለት ነው። ለብላክ ሄድ ወይም ለአፍንጫ ላይ ለሚወጡ ጥቁር ነጠብጣቦች እነዚህን መጠቀም ትችላላችሁ። ይሄ ግላይኮሊክ አሲድ ኦርዲናሪ ግላይኮሊክ አሲድ ቶኒንግ ሶሉሽን 7% የሚለውን እሱን ከዚህ ግላይኮሊክ አሲድ ላይ ሪከመንድ አደርጋችኋለሁ ማለት ነው። እንዳልኳችሁ ሁሉንም በአንድ ላይ መጠቀም አንችልም። ከዛ ደግሞ እንደዚህ አይነት ሳሊሲሊክ አሲድ የሚሆን ሬቲኖል የሚሆን ግላይኮሊክ አሲድ በሳምንት ለጀማሪዎች 2 ጊዜ የሆነ ሰዓት ከፋፍላችሁ 2 ጊዜ ነው መጠቀም ያለባችሁ። ሁሉንም በአንድ ላይ አትጠቀሙትም። ከዛ ራሱን ለራሱ አንዱ መርጣችሁ ብትጠቀሙ በሳምንት 2 ጊዜ ብቻ ነው መጠቀም ያለባችሁ። መጀመሪ ስትሆኑ እየቆያችሁ ስትሄዱ ወደ 3 ጊዜ እያደረጋችሁ መጠቀም ትችላላችሁ። ጀማሪ ሆናችሁ ብዙ ቀን የምትጠቀሙ ከሆነ በጣም ነው ስኪናችሁ የሚጎዳው። ከጥቅሙ ይልቅ ጉዳቱ ይብሳል ማለት ነው። ስለዚህ በሳምንት 2 እያደረጋችሁ አሁን ሴራቪ ስሙዚንግ ክሊንሰርን በሳምንት 2 መታጠብ። ግላይኮሊክ አሲድ ደግሞ በኮተን ነው የምትጠቀሙት። ኮተን እንደዚህ ኮተን ላይ ታደርጉና አፍንጫችሁን ትጠርጋላችሁ ማለት ነው። ዴድ ስኪኑን አብሮ ያነሳል። ዴፍሪን ሬቲኖይዱ ደግሞ እሱ ደግሞ ክሪም ነው። እሱንም በሳምንት 2 ነው የምትጠቀሙት ማለት ነው። ከዛ መደረግ የሌለባቸው ነገሮች ደግሞ ከዚህ በቀጣይ እነግራችኋለሁ። የመጀመሪያው መጭመቅ ወይም በእጃችን እንደዚህ እያቆሰልን ለማውጣት ወይም ምን ሞክረው ነገር አለ ላይክ ቡግር ለራሱ ሲወጣብን በእጃችን እየላጥን ምናምን ማፍረጥ ምናምን፣ ይሄ ደግሞ መጭመቅ ማለት ነው። እየጨመቅን ለማውጣት ምን ሞክረው ነገር ይሄ ኢንፌክሽን እና ጥቁር ሌላ ደግሞ ጠባሳ እንዲተብን ያደርጋል ማለት ነው። ሁለተኛ ደግሞ ኃይለኛ የፊት መፋቂያዎች፣ አሁን ፊታችን የምንታጥብበት በእጃችን ሳይሆን በሌላ መፋቂያዎች እያመጣን እሱን የምንፍቀው ከሆነ ቆዳችንን ያስቆጣል እና የባሰ ደግሞ ኦይል ወይም ቅባት እንዲመረት ስለሚያደርግ ኃይለኛ መፋቂያዎችን መጠቀም የለብንም። ፖሪ ስትሪፐሮች ደግሞ አሉ፣ ፖሪ ስትሪፕስ የሚያደርጉ እነሱ ደግሞ ለጊዜው ያጸዳሉ፣ ግን የቆዳ ተፈጥሯዊ ዘይቶችን ስለሚወስዱ ቆዳችንን ወይም የቆዳችንን ፖሮቹን እንዲሰፉ ሊያደርጉ ስለሚችሉ መጠቀም የለብንም። ከዛ ደግሞ ሰንስክሪን በጣም ዋነኛና ቤዚክ የሆነ ነገር ነው። ሰንስክሪን ግዴታ ነው። በባለፈውም ነግራችኋለሁ ስለ ዴፍሪን ሬቲኖል ስናወራ ስለሱ። ይሄኛውም እንደዚሁ ግላይኮሊክ አሲዱም ሳሊሲሊክ አሲዱም ስኪናችንን ስለሚያሳሳው ለጊዜው ማለት ነው እየሰራ ስራውን እየሰራ እያለ የዛኔ ስኪናችን ሴንሲቲቭ ስለሚሆን ለፀሐይ ደግሞ ከኖርማል ስኪናችን ተጋላጭ ስለሚሆን ሳንስክሪን ያው ግዴታ መጠቀም ይኖርብናል ማለት ነው። ኢቨን ቤታችን ለራሱ የምንቀመጥ ቢሆን በመስኮት ምናምን የሚገቡ የፀሐይ ጨረሮች ስላሉ ከእነሱ መጠበቅ ግዴታ ይኖርብናል። ስለዚህ ሳንስክሪን ግዴታ መጠቀም አለብን ማለት ነው።
በዛሬው ቪዲዮአችን ስለ ብላክ ሄድስ እንዴት መከላከል እንደምንችል በምክንያት እንደሚመጡና ፕሮዳክቶችን ከሪኮሜንዴሽን ጋር እነግራችኋለሁ ማለት ነው። እንደሚጠቅማችሁ ተስፋ አደርጋለሁ። ይጠቅማችኋል ብዬም አስባለሁ። የዛሬ ቪዲዮ በዚሁ አልቋል። ላይክ አድርጉ። ከዛ ደግሞ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉላቸው። እናንተም ደግሞ ጥያቄና ሌሎች የስኪን ችግሮች ካለባችሁ መጠየቅ የምትፈልጉትን ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ ማለት ነው። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ ማለት ነው። እወዳችኋለሁ። ቻው